የባይናንስ ፒ2ፒ ከተቋረጠ በኋላ ከባይናንስ ኢትዮጵያ ውስጥ ወዳለ ባንካችን እንዴት ነው ዊዝድሮ ማድረግ የምንችለው ብላችሁ ጠይቃችሁኛል። እሱን እናያለን። ይሄ ሰርቪስ ባይናንስ በቅርቡ የጀመረው ሲሆን ቢፔ የተባለ ሌላ የራሱ ካምፓኒ አለ። ታዲያ እናንተ ባይናንሳችሁ ላይ ገብታችሁ ዊዝድሮ ብላችሁ ከዛ ከዊዝድሮ ኦፕሽኖች ውስጥ ዊዝድሮ ዩኤስዲ የሚለውን ትመርጡና ከዛ ባንክ ትራንስፈር ወይንም ስዊፍት የሚለውን ትመርጣላችሁ። በዚህ ጊዜ ቀጥታ ወደ ቢፔ አካውንት እንድትከፍቱ ራሱ ይመራችኋል ማለት ነው። ያ ማለት ከዛው ከባይናንሳችሁ ጋር የተያዘ የቢፔ አካውንት ይኖራችኋል ማለት ነው። ከዛ እዛ ቢፔ አካውንታችሁ ላይ ወደ ኢትዮጵያ ባንክ ማስተላለፍ የምትፈልጉትን ገንዘብ ትጠቅሳላችሁ። እንደዚሁም ኢትዮጵያ ውስጥ ያለው ባንካችሁን ዲቴል ታስገባላችሁ ማለት ነው። አካውንት ቁጥራችሁን፣ የባንኩን የስዊፍት ኮድ ጨምሮ የእናንተ ሙሉ ስም ዲቴል ታስገባላችሁ። ከዛ ከ1 እስከ 3 ቀን ባለው ውስጥ ኢትዮጵያ ውስጥ ወዳለው የባንክ አካውንታችሁ ይገባላችኋል ማለት ነው። ኢትዮጵያ ውስጥ ያለው የባንክ አካውንታችሁ ኖርማል የባንክ አካውንት ሴቪንግ ከሆነ ቀጥታ በባንኩ በዕለታዊ ምንዛሬ ተመንዝሮ ገቢ ይሆናል። እንደዚሁም ደግሞ የዶላር አካውንት ካላችሁ ደግሞ ቀጥታ እዛው አካውንታችሁ ላይ ዶላሩን ሳይመነዘር ገብቶ ይቀመጣል ማለት ነው። ታዲያ ይህንን ሰርቪስ ለማግኘት ትራንዛክሽን ባረጋችሁ ቁጥር $25 ይቆርጣል። ከዚህ በፊት በሰራሁት ቪዲዮ ላይ $25 በጣም ብዙ ነው አያዋጣም ብላችሁ ነበር። አሁን ግን ያዋጣል። ምናልባት በጣም ብዙ ማስተላለፍ የምትፈልጉ ከሆነና ኢንኬዝ እንሞክረው የምትሉ ካላችሁ በዚህ መልኩ ልትሞክሩት ትችላላችሁ ማለት ነው። የሚያስተላልፍላችሁ በስዊፍት ነው። ባስተላለፋችሁ ቁጥር $25 ይቆርጣል። የምታስተላልፉበት ኢትዮጵያ ውስጥ ያለው ባንክ አካውንታችሁ ኖርማል ሴቪንግ አካውንት ከሆነ ደግሞ ኢትዮጵያ ውስጥ ያለው የባንክ አካውንታችሁ ሲገባ ወደ ብር የሚመነዘረው በባንኩ ዕለታዊ የምንዛሬ ሬት ይሆናል ማለት ነው። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፒ2ፒ ላይ አዲስ ነገር የሚወጣ ሲኖር አሳውቃችኋለሁ። አዲስ ከሆናችሁ ፎሎ ማድረጋችሁን አትርሱ።